ፈጣሪ ነፍስሽን በገነት ያኑረው። ሬቤካ በጣም ነው የምትናፍቂ። ፈጣሪ ከጎኑ ያኑርሽ። አምላክ ነፍስሽን ረፍት ይስጠው። ለአሌሃንድሮ ስለ ሬቤ ነግሬዋለሁ። አይሆንም ሉዊስ። ይቅርታ ግን አስፈላጊ ነው ብዬ አስቤ ነው። እንዴት ነሽ ጓደኛዬ? ፓንቾ ሉዊስ ልጄ ሞተችብኝ። ልጄን አጠዋት። ሬቤካ እህቷን ለመጠበቅ ስትል የራሷን ሕይወት አሳልፋ ሰጠች። የኔ ልጅ እንደማልወዳት አስባ ነው የሞተችው። ለእሷ የማላስብ መስሏት ነው የሞተችው። አይ አባዬ፣ አንተ እንደዚህ ማለት የለብህም እሺ። ላደረገችው ነገር በሙሉ ተጸጽታ ነበር። እናም ጸባዩን ቀይራ ከኛ ጋር ልትኖር ነበር። ራስን መውቀስ የለብህም ጓደኛዬ። ሁለቱም ልጆች የሚያውቁት ነገር ቢኖር አንተ ለእነሱ ጥሩ ነገር ማድረግህ ብቻ ነው። ግን ይሄ ትክክል አይደለም ጓደኛዬ። ስለደረሰባቸው ሐዘን በጣም አዝናለሁ። ለምንድን ነው ከዚህ ቦታ ያላስወጣሽኝ? ኢዛቤላ ይቅርታ አድርጊልኝ፣ ግን ምንም ነገር ማድረግ አልቻልኩም። ምን? ቆይ ምን እያልሽኝ ነው ኬረን? ሬቤካ ሕይወቱ አልፏል እና በአንደኛ ደረጃ የግድያ ወንጀል ተከሰሻል። ይህንን ክስ እንዴትም ብዬ ማስቀረት አልችልም። አይ 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 በጭራሽ አይሆንም። ምርጥ የሚባለውን ጠበቃ ቅጠሪና መጥቶ የሆነ ነገር እንዲያደርግ ንገሪው በፈጣሪ። ማድረግ የምችለው ነገር የለም አለ እንጂ ሁሌም ቢሆን የሆነ መንገድ አለ ኬረን። ዳኛውን አናግሪ ብቻ። ማድረግ ያለብሽን ነገር በሙሉ አድርጊ። ኢዛቤላ ታውቆሻል፣ ግን ያደረግሽው ነገር ቀላል አይደለም። አልገባኝም። ቆይ ምን አስበሽ ነው? ልገላት ፈልጌ አይደለም። ልገላት አልፈለግኩም ነበር። እኔ መግደል የፈለግኩት ሶፊያን ነው፣ ሬቤካን አይደለም። ሁሉ ነገሬን የሰረቀችውን ሶፊያን ነው መግደል የፈለግኩት። ገባሽ? እልህ ያደረግሽው ነገር በጣም ብዙ ዋጋ እንደሚያስከፍልሽ እንዳትጠራጠር ኢዛቤላ። አይ ይሄ እልህ አይደለም እኮ፣ እልህ አይደለም ኬረን፣ ፍቅር ነው ፍቅር። ማንም ሰው አሌሃንድሮ ነው በወደድኩት መጠን ወዶት አያውቅም። ያቺ የማትረባ ደግሞ ከእጄ ነጠቀችኝ። ያቺ እርጉም እኮ መሞት ነበረባት። አትበይ፣ በቃ ይበቃሻል። በእውነት ልሻለሁ፣ ከዚህ ከወጣውን በኋላ የሆነ መንገድ እፈልግና እገላታለሁ። እሱን ደግሞ አሳይሻለሁ። እውነት ግን ያደረግሽው ነገር በደንብ ግልጽ የሆነልሽ አይመስለኝም። ድርጊቶችሽ የሚያስከፍሉሽ ዋጋ ግልጽ የሆነልሽ አይመስለኝም። ሬቤካ ላይ ተኮስሽ፣ ገደልሻት፣ የሰው ሕይወት ነው ያጠፋሹ፣ ቤተሰባችንን በታተንሹ። አሁን እኮ ወይኔ ቤት ከ20 ዓመት በላይ ልታሳልፊ ትችያለሽ። ቆይ እንዴት ስለዚህ ነገር አታስቢም ኢዛቤላ? ዝም በይ፣ እንደሱ አትበይ። አፍሽን ዝጊ። ከዚህ ወጥቼ በጣም ብዙ ነገር ነው ማድረግ ያለብኝ። ላስቆምሽ ሞክሬ ነበር፣ ግን አስጠንቅቄሽ ነበር፣ ለምኜሽ ነበር፣ ግን አንቺ በፍጹም እኔን አታዳምጭኝም። እኔ የምልሽን ነገር በጭራሽ አትሰሚም። አይሆንም። አሁን አንቺን የምረዳበት ምንም መንገድ የለኝም ኢዛቤላ። አዝናለሁ። ምንም መንገድ። ጠበቃው ቅጣትሽ እንዲቀንስ የተቻለውን ሁሉ ያደርጋል። ነገር ግን ለብዙ ዓመታት እስር ቤት ትቆያለሽ። በእውነት በጣም አዝናለሁ ኢዛቤላ። አይ 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 እባክሽ 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 ኬረን እባክሽ እባክሽ ኬረን እባክሽ ከዚያ አስወጪኝ። በጣም አዝናለሁ። ስለመጣህና ስላጽናናህን እናመሰግናለን። ግን አሌሃንድሮ አሁን ብትሄድ የተሻለ ነው። ብቻሽን ትቼሽ መሄድ አልችልም። እንደማስፈልግሽ እኮ አውቃለሁ። ገና ስታክፊ ነው አጠገብሽ መሆን እንዳለብኝ የገባኝ። ይኸውልህ እኛ እርስ በእርስ በመዋደድ የሥራ ነው ስህተት። በዚህ ሰዓት ስንት ነገር እያጠፋ እንደሆነ እስኪ ተመልከት አሌሃንድሮ። እባክሽ እንደሷ አትበይ ሶፊያ፣ እባክሽ። ግን እውነታው እሱ ነዋ። ተመልከት፣ መጥፎ ነገር ብቻ ነው የሚፈጠረው አሌሃንድሮ። ኢዛቤላ የዛኔ የመጣችው እኔን ለመግደል ነበር። ሬቤካ ግን ሕይወቷን ለእኔ ስትል ሰዋች። ይሄ በጣም ከባድ ነው፣ በእውነት ያማል። በጣም ነው የምወድሽ።
ከአንቺ ጋር መሆን ነው የምፈልገው፣ ከአንቺና ከልጃችን ጋር። እኛ አብረን ስንሆን ለራሳችንም ሆነ ለሌሎች የምናተርፈው ህመም ብቻ ነው። ብዙ ሰው ይጎዳል። አሁን ከኔ እየራቅሽ ያለሽው ኢዛቤላ ባደረገችው ነገር ከሆነ አሸነፈች ማለት ነው፣ ተሳካላት። አሌሃንድሮ ስማኝ፣ በዚህ ሰዓት እህቴን ያጣሁት እኮ አይታይህም? በኢዛቤላ እልህ ምክንያት ነው እና እኔ ያንን በጭራሽ መርሳት አልችልም። ከዚህ በኋላ ወደ ላፓዝ ለመመለስ ወስኛለሁ። ሲጀመርም ከዛ ወጥቼ እዚህ መምጣት አልነበረብኝም። አይሆንም ሶፊያ፣ የአንቺ ቦታ ከኔ ጋር ነው። አይሆንም። ከዚህ በኋላ እናንተ አብረን መሆን አንችልም። እባክህ አሁን እኔን እርሳኝ። ታዲያ እኔ ምንድን ነው የምሆነው? እንግዲህ ጠበቃ ሳዳ እንደምንም ብሎ ቅጣትን ሊያቀልል እየሞከረ ነው። ይሄ የሚሆነው ኤድዋርዶ ሊክስ መሰክር ብቻ ነው። ቅድሚያ አንዳንድ ማስረጃዎችንና የእምነት ክህደት ቃሎች አሉ። ነገር ግን አንተ የምትናገረው አስፈላጊ ነው። በሚገባ ከዚህ ልውጣ እንጂ የተቻለኝን አደርጋለሁ። በጣም ጥሩ። ለማንኛውም በኋላ ሳዳ ይመጣና ያናግራል። እሺ፣ እንገናኛለን። በቃ አለን። ምንም ነገር ለመጠየቅ መብቱ እንደሌለኝ ያውቃለሁ፣ ግን እባክህ አንድ ነገር ብቻ ተባበረኝ። ምንድን ነው እሱ? ሬቤካ መታ እንድታገኘኝ ትነግርልኛለህ? ደህና መሆኗን ብቻ ለማወቅና አንድ ነገር ልነግራት ስለምፈልግ ነው። ሳስበው እሷም አሁን ከባድ ጊዜ እያሳለፈች ነው። አልቫሮ፣ አንድ ልነግርህ የሚገባ ነገር አለ። ምንድን ነው? ሬቤካ ትላንት ሕይወቷ አልፏል። በጭራሽ አይሆንም። ኢዛቤላ ተኮሰችባት። በጣም ማዝነው። ምንም እንኳን ከጠገብሽ እንድርቅ ብትነግሪኝም ለአንቺ ያለኝ ስሜት ግን አይቀየርም። መቼም ቢሆን ልቤ አንቺን ከማፍቀር ልታስቆሚ አትችይም። እኛ ያለን ነገር ከመጀመሪያውም ጀምሮ የማይሆን ነገር ነበር። እኛ ግን የሆነውን አምነን መቀበል አልቻልንም። ስለዚህ አሁን ዋጋችንን እየከፈልን ያለ ነው። ግን ሶፊያ፣ አንዳችን ከአንዳችን ስንርቅ ለኢዛቤላና ለኤድዋርዶ እንደተሸነፍን እያሳየናቸው ነው። ያደረጉትን ግፍ ከግብ ማድረስ ነው። እንግዲህ አሌሃንድሮ፣ ከአንተ መራቄ የምወደው ነገር በሙሉ የሚጠብቅልኝ ከሆነ እሱን እመርጣለሁ ማለት ነው። ለልጃችንም አስቢለት እንጂ እኔና አንቺ ከሚያለያዩን ጉዳዮች ይልቅ አንድ የሚያደርጉ ነገሮች አሉ። እኔ ግን በጭራሽ እንደዚህ ሆኜ መኖር አልችልም። በእውነት አልችልም። ገና ለገና ይጎዱናል በሚል ፍርሃት ተውጬ መኖር አልፈልግም። መቼም እንደዚህ አይሆንም። ለልጃችንም ቢሆን እናትና አባቱ አብረው ቢሆኑ ነው ጥሩ አይመስልሽም? እርግጠኛ ነኝ ልጄ ምንም የሚያጣው ነገር አይኖረውም። እኔን ካጣኝስ? ምንም አይጎልበትም። አልገባኝም። ቆይ ልጃችን ከኤድዋርዶ አጠገብ እንዲሆን ነው የምትፈልገው? ኤድዋርዶንማ በቅርቡ አሳስረዋለሁ። ከዚህ በኋላ በጭራሽ ሊጎዳን አይችልም። መቼም ቢሆን አንቺን እኔ ሲወለድ ራሴ ያሳውቀዋለሁ። ሌላ እኔ ምንም የማደርገው ነገር የለም። ሶፊ፣ በቃ እባክሽ ተረጋጊ። አሌሃንድሮ ያለው ነገር ትክክል ነው። ልጅ ወደፊት አባት መፈለጉ አይቀርም። ግን ደግሞ እኔና እሱ መለያየታችን ለበጎ ነው የሚሆነው። ውስጤ ስብርብር ነው ያለው ብላንኬታ። በዚህ ሰዓት እህቴንና የማፈቅረውን ሰው ነው ያጣሁት። በጣም ያማል። ወይ ምን ልታደርጉ መጣችሁ? እኛ ሐዘን ላይ ነን። ስለዚህ አትረብሹን። ልጄ ሶፊያንም አክብሪያት። ከዚህ በላይ የእናንተን ክፋት የምታገስበት አቅምም ሆነ ጉልበት የለኝም። ሂዱልን። እንደሱ አይደለም አቶ አልፎንሶ። ሁላችንም በሁለታችሁ ላይ ትልቅ ስህተት እንደሰራ እናውቀናል። ለዚህ ነው ወደ እናንተ መምጣት የፈለግ ነው። ያደረግነው መጥፎ ነገር በሙሉ እንደገባን ለማሳወቅና ቅጣታችንን ጭምር ለመቀበል ነው የመጣ ነው። ሶፊያ፣
ስለ እህትሽ እጅግ በጣም አዝኛለሁ እና ባንቺ ጉዳይ ላይ እንደተገር ላትረጁ ትችያለሽ። ግን ልጅ ስትወልጂ የልጅ ሲኖርሽ ለልጅሽ የምትመኘው መልካም ነገር ብቻ ነው እና በእንደዚህ አይነት ችግር ውስጥ ያለ ሰው የሚፈልገው ልጆቹን በደንብ መጠበቅ ብቻ ስለሆነ ሳያውቅ ከባድ ስህተቶችን ሊሰራ ይችላል። እኔ ግን እመቤት ከዚህ በኋላ እናቴ ለእኔ ታደርግ የነበረው ነው ለልጄ ማድረግ የምፈልገው። በጣም ብዙ ስህተት ሰርቻለሁ ሶፊያ፣ በእውነት እልሻለሁ ሶፊያ። አሁን የከፈልኩትን ዋጋ አንቺን እዚህ መጥቼ ላጠፋሁት ጥፋት በሙሉ ይቅር እንድትይኝ እፈልጋለሁ። ከልቤ ይቅርታ ጠይቅሻለሁ ባክሽን። አሌሃንድሮና አንቺ አልተለያያችሁም። አሁንም ድረስ በጣም ትዋደዳላችሁ። ደግሞ አሁን ከየትኛውም ጊዜ በላይ ታስፈልጊዋለሽ። ገባሽ አደል? በደንብ ታስፈልጊዋለሽ። ይህንን ነገር ከዚህ ጊዜ ቀደም ብለሽ ብትረጁ በጣም ደስ ይለኝ ነበር። ይህን ቀድሜ ባደርገው ኖሮ ደስ ይለኝ ነበር፣ ግን ወደ ኋላ መመለስ አይቻልም። አሁን ትክክለኛው ጊዜ እንዳልሆነ አውቃለሁ። እባክሽን አንድ እድል ብቻ ስጪ። እመቤት ይሄውልሽ እዚህ ድረስ በመምጣትሽ በጣም ደስ ብሎኛል። እናም እኔ ይቅርታ አድርጌልሻለሁ፣ ግን ከዚህ በኋላ ከጎንሽ መሆን በጭራሽ አልችልም። አሁን አንቺም የምታሳልፊው ጊዜ ቀላል አይደለም፣ ምክንያቱም የኤድዋርዶን ትክክለኛ ማንነት አውቀሽዋል። ሁሌም እሱን እንደደገፍሽው ነበር። አሌሃንድሮና ኢዛቤላ አብረው መሆን እንዲችሉ የተቻለሽን በሙሉ አድርገሽ ነበር። ልጅሽ እልህ ውስጥ በመግባት እዚህ ደረጃ ያደርሰናል ብለሽ አልገመትሽም ነበር አደል? በጣም ትክክል ነሽ። በደንብ ነው የምረዳሽ። ከዚህ በላይ ቅጣት ይገባኛል። አሁን ግን ሁሉንም ነገር ማስተካከል እፈልጋለሁ። እባክሽ ለምንሽ ሶፊያ። እንዳረፈድኩ አውቃለሁ፣ ግን ደግሞ ልጅሽ እስከሚወለድ ድረስ ያልኩሽን አስቢበት ሶፊያ። አሁን የምጠይቅሽ ሕይወትሽን እድል እንዳትዘጋጊው ነው። አሌሃንድሮ ስለመጣ አመሰግናለሁ። ሶፊያ እንዴት ናት? በጣም አዝናለች። ኢዛቤላን በጣም ብዙ ጊዜ አናግሬያት ነበር። ከአንተ ጋር ካልሆንኩ ሕይወት ያቆማል ብላ እንዳታስብ ስመክራት ነበር። በእውነት ነው የምልህ። እንደዚህ ታደርጋለች ብዬ ገምቼ አላውቅም። እህቴ ጥሩ ስሜት ላይ አልነበረችም አሌሃንድሮ። ስለምንድን ነው የምታወሪው? ሶፊያን በመኪና የገጨቻትም እሷ ነበረች። ምንም እንኳን ይሄ ነገር በጣም ከባድ ቢሆንም ሶፊያ ሰላም የምታገኝበት ብቸኛው መንገድ ኢዛቤላ እስር ቤት ስትሆን ብቻ ነው። እውነቴን ነው። ይህንን ነገር እስካሁን ድረስ ስላልነገርኩ ይቅርታ አድርግልኝ፣ ግን እባክህ ለመረዳት ሞክር እባክህ። አሁን የተረዳሁት ነገር ይሄንን ነግሬ ቢሆን ቢያንስ አሁን ላይ የሚፈጠረውን ነገር መታደግ እችል ነበር። እኔንም ማመን አልችልም። አብዳለች እንዴ? አሌሃንድሮ ይህን ነገር ቀድሜ ስላልነገርኩ ይቅርታ አድርግልኝ፣ ግን በጣም ነው የተጸጸትኩት። ምናልባት የተፈጠረው እንዳይፈጠር ማድረግ እችል ነበር። በሚገባ ማድረግ ትችይ ነበር። ስለዚህ በጸጸት ኑሮሽን ትቀጥያለሽ። ነይ። ይህ ነገር ትክክል እንዳልሆነ አውቃለሁ፣ ግን ደግሞ ኤድዋርዶ ሁላችንንም በደንብ ሲያታልበር። ቆይ ስቢኝ፣ እኔ ሁሌም ቢሆን ያንቺን ጥንካሬ በጣም ነው ማደንቅሞ። እንዳንቺ ያለ ሰው በገዛ ወንድሙ ይሸወዳል ብሎ ምናልባት ይህንን ነገር እንደ አዲስ መጀመር እንችል ይሆናል። እባክሽ በደንብ አስቢበት። በተለይ ደግሞ ለወንድሜ ልጅ ስንል ሴት ልጅ እንደምትሆን ደግሞ እርግጠኛ ነኝ። ይቅርታ አድርጊልኝ፣ ግን ሬቤም ልክ እንዳንቺ ነበር የምትለው። በቃ ሶፊያ፣ ይሄ ላክስቶቿ በጣም ትልቅ የሆነ መልእክት ነው። ይቅርታ አድርጊልኝ እባክሽ። አንድ ጊዜ ብቻ ላቅፍሽ እችላለሁ ሶፊያ?
እዚህ ምን እያረክ ነው? እኔን እስር ቤት ውስጥ ማየት ፈልገህ ነበር እንዴ? በጭራሽ አላደርገውም ወንድሜ። አሁንም ሕይወቴን ለማበላሸት እየሞከርክ ነው። አይደለም፣ ሁሉም ነበረ። አንተ ግን ውሸትን መረጥክ። እውነቱ ሲወጣ ላደረግከው ነገር ትከፍላታለህ። አይ መቼም ቢሆን እንደዚህ አይሆን። እስር ቤት ውስጥ ነው የምትሞተው። አንተ ከሶፊያ ጋር እንድትሆን ደግሞ ሶፊያን ከኔ ስለወሰድካት የእናቴን ፍቅር ስለቀማኝ ነው። የግድ መሞት አለብህ። ደግሞ ሶፊያን ከኔ ስለወሰድካት ነው። የእናቴን ፍቅር ስለቀማኝ የግድ መሞት አለብህ። ኤድዋርዶ የኔ ልጅ እኔ ገደልኩት። ልጄን ገደልኩት። አምቡላንስ ጠራለሁ። ገደልኩት። አምቡላንስ ጠራለሁ። የኔ ውድ ካቹ አምቡላንስ ላኩልኝ ባካችሁ፣ ቶሎ በሉ። እኔ ገደልኩት። ልጄን ገደልኩት። የኔ ውድ ኤድዋርዶ፣ የኔ ልጅ የኔ ውድ ልጄ፣ የኔ ውድ። እነዚያ ሴቶች ግን ምንድን ነው ያሉሽ? ምንም አትጨነቅ አባዬ፣ ምክንያቱም ምንም መጥፎ ነገር አልተናገሩም። እውነት መጥፎ ነገር አላሉም። እንዲያውም እኔ ላይ ስላደረሱት ነገር ተጸጽተው ይቅርታ እንዳልከኝ ነው የማደርገው። እነዚህ ሰዎች ጥሩ ሰዎች አይደሉም የኔ ውድ። እኔም ለዛ ነው ወደ ላፓዝ መመለስ አለብን ብዬ የወሰንኩት። ምክንያቱም እዚህ ሆነን ምንም ነገር አናደርግም። ካርመን፣ ማሌና እና እኔ እናንተ እንሂድ። እዛ ሆነን የልጄ መወለድ መጠበቅ እንችላለን። አዎ በሚገባ እንጂ የኔ ውድ። አንቺ እንደፈለግሽ ማድረግ ትችያለሽ። እሺ አባዬ። ኑ ግቡ። ነይ የኔ ውድ፣ ግቡ ባካችሁ። አመሰግናለሁ። ከባድ ነው። አዎ የምትይው ይገባኛል። አሁንስ ያልገባኝ ነገር ህይወት ለምን ምንም ያላጠፋን ሰው እንደምት አሪፍ ነው። ሰባራት 24 ኢዛቤላ የኔ ውድ፣ ኢዛቤላ የኔ ውድ፣ አይዞሽ፣ ምንም አንሆንም። እሺ ምንም አንሆንም። እማዬ እባክሽ አንድ ጊዜ ላናግራት። አይሆንም እማዬ እባክሽ። እማ ልጆች ያደጉት ላፓዝ ውስጥ ነው እና ደግሞ የልጅ ልጅ መዛ እንዲያድግ እፈልጋለሁ። ሁሌም ጥሩ ነገር እንመኝላችኋለን ፓንቾ። ማሌና፣ እውነቱን ለመናገር በጣም ነው የምትናፍቂኝ። ግን ቶሎ ቶሎ እየመጣ መጠየቅ ትችላለህ። በራችን ሁሌም ላንተ ክፍት ነው። እንደ እሷ አትበይ፣ እዛው ልቀር እችላለሁ። እናንተን ምን ያህል እንደምወዳችሁ በደንብ ታውቃላችሁ። ለእኔ ልክ እንደ ቤተሰቤ ናችሁ እና ከጎኔ ስትሆኑ በጣም ደስ ይለኛል። ግን በቃ ካቦ ለእኔ አይሆንም። ልጄም ልክ ነው ያደግኩበት ቦታ እንዲያድግ ነው የምፈልገው። እዛ መኖር ስንጀምር ደስተኛ እንደምንሆን ምንም ጥርጥር የለኝም። አደል? አዎ፣ እዚያ ቦታ በድጋሚ ደስተኛ መሆን እንችላለን። ልክ ይሄ ሁሉ ነገር ከመፈጠሩ በፊት ረጉ ነው። ምንም ነገር አይሆንም። አይሆንም፣ ግን የሆነ ነገር ሊነግሩን ይገባል። እማዬ በቃ ተረጋጊ እባክሽ እማዬ። አሁን መረጋጋት ነው ያለብሽ። እናንተ ናችሁ የኤድዋርዶ ቶሪስ ቤተሰቦች? አዎ እኛ ነን። ልጄ እንዴት ነው ዶክተር ንገረን። የደረሰበት አደጋ በጣም ከባድ ነው። እሺ ግን ደህና ይሆናል አይደል? ይህን ስነግራችሁ በጣም እያዘንኩ ነው። ትልቅ ችግር ውስጥ ገብቷል።
መናገር አይችልም፣ መንቀሳቀስም አይችልም፣ ሰውነቱን መቆጣጠርም አይችልም። አይሆንም። በጣም አዝናለሁ። አይሆንም። አይሆንም።